አላለችም። አትቅለስልስ እንጂ ሆና በቃ እሺ እመጣለሁ። እሺ ጠብቀኝ። እስክመጣ ድረስ ወድሃለሁ። እሺ ቻው አትለኝም እንዴ? ሳማታ ሞባይላት አይኗን ነው እኔ አይኔ እንዲስበኝ አልፈልግም። እና ምንሽ እንዲስበሽ የምትፈልጊው አንተ ምንድን ነው? አይነ ቀላ አዛግቼ ስማ መጀመሪያ አባስ ሙሉ ሶስት አበባ ሁለት ሰው ማዚ አንድ ሰው ሌላ ሰው ጋይስ አንድ ሰው እንዳባ ሳምሪ ሶራ እንዳባ ሌላ ሰው ከሲኒማ ውጭ አንድ ሰው አረ ሌላ አንድ ሰው ጋይስ እንትና አንድ ሰው እኔ እኮ አበባ በቃ ሲፈለግ ደም ነው የሚያፈሉት ጋይስ። ቴንክ ዩ ጋይስ። አንድ ሰው ኮኮብዬ ቴንክ ዩ ሰልዬ እኔ ልዕልት ቴንክ ዩ ሰልዬ በጣም ቴንክ ዩ መቤቴ እግዚአብሔር አምላክ ያክብርሽ። እዚህ ልጆች እኩል ነው የሚያወሩት። አዎ ኪዊኒ እናማናቸው አንድ ነው። አሁን ደብል ጋይስ ኤኒ ጊፍት ደብል ነው። ቲምወርክ ጋይስ ኤኒ ጊፍት ደብል ቲምወርክ ጋይስ። አሁን 500 አይቀድሞ እንትን ለብትሰጠን ኖር አሪፍ ነበር ጋይስ። ኤኒ ጊፍት ደብል ጋይስ ደብል ጋይስ። ሰልዬ ቴንክ ዩ ጋይስ 200 ከሰ አይ ሚን አንድ ሺህ ከሞላ እኮ እንቀጣቸው ነበር። ሰልዬ እኔ ልዕልት በጣም ነው የምናመሰግነው። ቴንክ ዩ ሰልዬ እኔ ማር በጣም ነው የምንወድሽ። በጣም ኩኩሻኛ እኩል ነው የምናወራው ምክንያቱም ትዊንስ ስለሆነ። ግን አትመሳሰሉ ዊዝ እንመሳሰላለን። እንትን በሉ እናንተ ምንድን ነው የምትስቁት? አልገባኝም። ታስቃላችሁ እኮ ያገባችኋል። በምንስ እና ስላጎታችሁ ንገሩን። ጾቶን በምንድን ነው የለያችሁት? አጎታችሁን ጾቶን በምንድን ነው የለያችሁት? እናንተ ለዩት ሄዳችሁ እኛ ለምን ለዩት ባገኛችኋለሁ? ወንጆች እህቶቼ ከ4 ዓመት በኋላ ኦፍ እንዴት እንደጋጋ ሲኒቾዬ እንገናኛለን። እኔ ለምን ኖ ገበያው ኖ ለዚህ እንዳትለን በፕሊዝ። ጸጉራችሁን ነው የቀየራችሁ? አዎ ዘሪ ጸጉራችን ነው። ሌላ ጊዜ አንድ አይነት ስታይል እንሰራለን። እስኪ ትልቋስ ደብታብስቲ ፋሚሊ ደብታብ እናርኛ ሐሰን ፕሊዝ ሐሰን አፍን ከፈትክ ፕሊዝ ክፍታፍ አምላኩ ወዬ ዝም እኮ ነው የሚያስብሉት። 600 አያስቀጣም። በቃ አሁን እኮ አስፈላጊ አይደለም እንትን ማለት። ደህና ነኝ። ሰላም ነው። ደህና ነህ? ለምንድን ነው ሁሌም ከኛ ጋር ስትሆን ቅልስልስ የምትለው? ምስኪን ለመሆን የምትጥረው? ከሁለታችሁ አንዳችሁን ላገባ እፈልጋለሁ። ግልጽ መሆኑ ሂድነዛ ዩቲን አግባት። ባለፈው ሰምተናሃል። ሶስት ድረስ ማግባት ይችላል። በእኛ ሃይማኖት ደግሞ 3 ሳይሆን አንድ ነው የሚቻለው። ያቺ አንዷ ሚስት ራሱ ከሞተች ሌላ ሚስት ማግባት አትችልም። እሺ ወንድ ገረፋ ደብታፕ አድርጉ። አሁን የልጅ መገረፍ አለበት አይደል? ስለዚህ ሁላችንም ደብታፕ እናድርግ። ወዳ ቆነን ይቅርታ 11 ድረስ ማግባት ይችላል። 11 ምንድነው? አንተ ቡዲዝም ነህ ወይስ ምንድነው? እኔ ፍቅር ሲዝም ነኝ። ፍቅር ሲዝም እኮ 11 አያገባም። አንድ ነው የሚያገባው። አይ እሱ ዋናው የፍቅር ሲዝም ዋና ባለቤት በኢኮኖሚ በጣም ደካማ ስለሆነ ነው አንድ ብቻ የሚያገባው። እኛ ግን ካላችሁ አቅም እስከ 11 ድረስ አግቡ ተብለናል።
እና አቅም አለኝ ያልከና አንድ ሚስት ማስተዳደር እንዴ በደንብ ነው ያደክመኝ አይደክመኝም ሳይሆን አቅም አለ ወይ አቅም አለኝ አይደክመኝም አንተ አቅም ያለክ በሌላ ነገር ሊሆን ይችላል ምን ሌላ ነገር ማለት ነው እንጃ ሜቢ አስቤዛ ይመግዛት ምናምን ዋው አለኝ በዚህ አይነት አቅም ከባድ ነው የሚሆነው ከባድ ነው ጋይስ ደብል ታፕ እናግስቲ ደብል ታፕ አድርገን ረቹን እንቅጣው ጋይስ ሁላችንም ራቼ አራቢት ሰው አራት አበባ ጋይስ አራት አበባ ጋይስ one flower guys አራት ሰው አራት አበባ guys one flower አራት ሰው አራት አበባ guys one flower guys one flower guys one more flower guys one more flower አራት ሰው guys አራት ሰው አራት አበባ እሱ ጋር ቆሞላ guys አምና የወደንደኝ ይሄን ቻንስ አሁን እንጠቀም እነሱ ቤተሰቦቻቸው ከባድ ናቸው guys ከመጡ ይቀጣቀጡናል አሁን ስፒሪት ቻሌንጅ አልመጣላቸውም አሁን እንጠቀም ሶፊ ምንድነው የምትቆንጂት አረ ጋይስ እዚህ ደብል ታፕ አድርጉ ኮፒ ሊንክ ደብል ታፕ ጋይስ ኮፒ ሊንክ ደብል ታፕ ውዶች ኮፒ ሊንክ ደብል ታፕ ሁላችንም ጋይስ ደብል አሁን ማንኛውም ጊፍት ደብል ጋይስ ማንኛውም ጊፍት ደብል ጋይስ ኮፒ ሊንክ ደብል ታፕ ጋይስ ሁላችንም ጋይስ ኮፒ ሊንክ ደብል ታፕ ጋይስ ደብል አማን አባቴ ጋይስ ደብል ቅጣት 2000 ነው ጋይስ ኮፒ ሊንክ ደብል ታፕ ጋይስ ኮፒ ሊንክ ደብል ታፕ አማን አባቴ ቴንክ ዩ ብሮ ኮፒ ሊንክ ደብል ታፕ ጋይስ ሁላችንም ኮፒ ሊንክ ደብል ታፕ አረ የሰው ብዛት አይደለም ቤተሰቦቻቸው ጊፍተር በጣም ነው ያላቸው ይቀጠቅጡናል ባይዘ guys copy link double tap guys so ብዛት አይተን ከተዘናቀን ይቀጠቅጡናል አው ማመኑ አንድ ነገር ስለሆነ ሁላችንም ኮፒ ሊንክ እናደርግናለን ለእናንተ ልንገራችሁ በጣም ቆንጆ ላይቭ ኮንተንት ልስጣችሁ እሺ ሁለት ስለሆናችሁ ማለት ነው ስፒከር ምናምን እንትን ቦታችሁ ላይ አቅርቡና የማይክ ምናምን አድርገው የሚገቡት የሉም አይታችሁ አታውቁም የፈረንጆቹ ማይክ ምናምን ስፒከር አድርገው የሚገቡት ትንሽ እንደዚህ ነገር አድርጋችሁ ለሁለት በጣም የሚገርም ቫይብ መፍጠር ትችላላችሁ በጣም ብዙ ኦዲየንስ ራሱ እንዲኖር ማለት እና የድሮ የዘጠናዎቹን ሙዚቃዎች እንትን እያላችሁ ኢንጆይ እያደረጋችሁ በጣም ኢንተረስቲንግ ኮንተንት ላይቫችሁ በጣም ኢንተረስቲንግ ይሆናል እንደዛ ብታደርጉ እናንተ ለሁለት ቫይባችሁንም ሳየው እዛ በጣም ምርጥ ይመስለኛል የታምራት ደስታን ዘፈኖች ነው የዘጠናዎቹን እየከፈታችሁ የሚገርም ቫይብ ፈጥራችሁ እንትን ትላላችሁ እናመሰግናለን ለሰጠን ውድ አስተያየት በጣም እናመሰግናለን አንተ ግን ለምን አትጠቀምም ራችሁ እናንተ አንድ ሁለት ናችሁ ቫይባችሁንም ሳያችሁ የዛ አይነት ሰው ነው ወይ ለታይ ኦኬ ቴንክ ዩ አየጊትሽ ለዚህ ነው እንደዛ ያለው ጋይስ አሁን ታይሚንግ ጉዶች ይቀጣም አይመስለኝም እኛ ሚቀጥጡኝ ጋይስ ሼር ናንጎታ አንተ ሲጀመር ስትቀጠቀጥ ነው ቤተሰቦች እያለፈነፉ የሚመጡት ካልተቀጠቀጥ አይመጡልህም ጋይስ ደብል ታፕ እናርግስላችሁ ኤቭሪዋን ደብል ታፕ ባይሽ አንተም ግን የቀድሞ ቫይብ ግን መጀመር ትችላለህ ታውቃለህ እንዴት በለኝ ከአንተ 11 ሴቶች ስለምታገባ ከኋላክ ደናሾች ሆናሉ እነሱ እያሉ እናቴ ታው
አሁን ግን እኮ ሚስት የለኝም ብቻዬን ነው የምኖረው። 11 ታጋባ የለ እንዴ? ለወደፊት ነው። አሁን ስንት አሉ? አሁን ስንት ነው ያሉክ? እሺ አይ አትክለስለስ ቀናበልና በስነ ስርዓት አውራ። እዚህ ጋር አሁን ሚስት ባል ፈላጊ ሊኖር ይችላል እኮ ሲቅለሰለስ አይገርምሽም? ይዘል ቅድም 11 ነው ማገባ ቅድም 11 ነው ማገባ አዩቲ ሚስቴ ናት አለ። አንድ ሷን ቆጠረ። ሁለተኛ ማኪያ አለች። ሶስተኛ ደግሞ ምን ነው እናንተ ስለኔ ስታጠኑ ነው እንዴ የምትኖሩ? አዎ ለምን አጠናችሁ? አስበንክ ነበር አትሆንም። ምክንያቱም በጣም ብዙ ሚስት ነው የምታገባው። አሁን ጋይስ ትሪፕል ነው 4 አበባ ጋይስ አሁን ትሪፕል ነው ጋይስ ትሪፕል በጣም የምታምረው እንደዚህ ብላይ ተቀመጠችው። ስታምር ብትልም አታገባ። እኔ አንተን ከማገባ ቆሜ ብቀር ይሻለኛል። አይ ትንሽ የፍላጎት አይችባታለሁ። ትንሽ የለባትም። አንተ 11 ሚስቶች እያገባክ እኔ 12ኛ ልታረገኝ ነው እኔ? አይ ከ11ዱ መካከልማ አንዷ ነሽ እኮ ቦታ አለሽ እኮ። ስንተኛ ነው የምትሆነው? ያው ከ11ዱ አንደኛ ነው የምትሆነው ወይስ 11ኛ ነው የምሆነው? አሁን ካፈጣጠን ነውማ አንደኛ ነው የምትሆነው። አንደኛዋ ማን እንደሆነች ታውቋል። ለምን ስምሪ ወይ አንደኛዋ ነው መሆን ያለብሽ፣ ካልሆነ 11ኛዋ ነው መሆን ያለብሽ። መሀል ላይ ያለችው አትሆንም። 11ኛዋ ናት ትሪት የምትደረገው። 11ኛ መሆን ነው የምፈልገው፣ ግን እኔ ግን አንተን አላገባህም። ለምን ስምሪ? ለምን? ምክንያቱም በመጀመሪያ በጣም ትቀሰለሳለህ። እንደው ቅልስልስ ያለ ወንድ አልወድም። ጠንከር ሲል ነው ወንድ ልጅ ደስ የሚለኝ። ምን አባሽ ማለት ምን አባሽ? አንደኛ ብትሆኚ ልታገቢው ነው ጌትሽ? ታገባው? እኔ በሞት አላገባም። አንደኛማ አትፈልግም። አንደኛማ አትፈልግም። 11ኛ ነው። እኔ ጀግና የሆነ ወንድ ነው የምፈልገው። የምመቅለስ ነው። ጠንከር ቆጠን የሚል ወንድ ነው የምፈልገው። ኮስተር የሚል። ሄይ መቅድዬ እንዴት ነሽ? ኧረ ተመቸሽ ማርያም። እየገባሁ ሞባይል ሊነጥቀኝ ተነሳውና ሞባይል ሊነጥቀኝ ሞባይል አሁን መንገድ ላይ እየመጣ ሌባ ነው። ምን አውቄ ጥርሱን አውልቄ ለሐኪም ቤት ሄደ። ጀግና መልኩ አይደለም የምፈልገው። ጥርስ የሚያወልቅ አይደለም የምፈልገው። ጥርስ እሺ ምናምን ነገር ብዬ እሱን አወለኩለት። ወይራችሁ እንትን ይሞቃል። ጂም ትሰራለህ እንዴ? ይሞቃል በጣም ራችሁ ወይ አታማልልኝ። እያማልልከኝ ነው እውነት? ምን ነው ሞቀህ እንዴ? ወራቃ ነው። አዝናኑኝ። ሊመቱኝ የሚመጡ ሰዎች ተመተው ስለሚሄዱ ጋይስ 4 አበባ እሱን ከግርግዳ ጋር ሄደህ ስትጋጭ ታወራለህ ተብለሃል። እሱ መቼ ሀገሬን ጠላላው ለታዲያ ጌትሽ የደገፍኩልህ እንዳይመስልህ እንደዛ ስልሽ ይላችሁ። አይ ትንሽማ እየደጋገፍሽ ነው። Guys, double tap on. Guys, tap, everyone. Double tap, dude. አንተ እብድ ነህ። በል ሰላምህን ያብዛው ፈጣሪ። ጥሩ ነው ወይ? አንቺ ግን አጠራርሽ ያሳስታል። የአሁኑን ኮመንት የጻፈው ሰውዬ ንግድ ባንክ አካውንት ካለው ይላል ቁጥሩ
ልትልክለት ነው። እስቲ አንቺኛው አትኖሪ በቃ ሂጂ፣ የለሽም ተኝ ስራ ምግብ እህቴን ጥያት የትም አልሄድም። ረቹ እኔን ጥላኝ የት ትሄዳለች? አንተ እኮ እኔን እኮ ካገባህ እኮ እሷ አማችክ ነው የምትሆነው። ለዛ እሷ የምትልህን ነገር መስማት አለብህ። እኔ ግን አማቼ እንዲሆን ፈቃደኛ አይደለሁም። እኔ እኮ ረቹን በጣም ወድጄዋለሁ። No, I can't. ረቹ ቀልድ